አባያ ሐይቅ ላይ ሞጬ ደሴት ላይ ነው የምንገኘው። ሶ60 ዲግሪ ዞረን ስናይ ያሉን ጸጋዎችን በጣም የሚገልጥ የሚያሳይ ደሴት ነው እንግዲህ ብዙ ምርምር ቢደረግ ቢጠና ቢገለጥ ዓለም መማር የሚችልበት ታሪክ ባህል አለን። በተፈጥሮ የታደለ ብዙ ጸጋ ያለው የቱሪስት መዳረሻ ብለን ከለየናቸው ቦታዎች የኛ ፎከስ ክቡር ጠቅላይ ሚኒስትሩን ባስቀመጠው እኛም እንደምናውቀው ይሄ አባያ ሐይቅ ለዘመናት የኖር ነው ያደግንበት እኛ ብቻ ሳይሆን አባቶቻችን እናቶቻችን የኛ አንሲስተሮቻችን በሙሉ የኖሩበት ነው። ነገር ግን ይሄንን የሚገርም አሴት የሚገርም ሀብት ወደ ቱሪዝም አምጥተን መጠቀም የኛ ድርሻ ነበረ። ይሄንን እድል እንዴት አድርገን እንጠቀም፣ ኢኒሺዬሽኑ ካለ እኛ በምን አቅጣጫ መሄድ እንችላለን የሚለው ሐሳብ ተነሳና ለምን የቱሪስት መዳረሻዎችን አናሰፋም? የቱሪስት መዳረሻዎችን ለምን አናይም? ይሄ ባይዘው የመጀመሪያ ነው። ከዚህ በኋላ በሐይቁ ላይ ገና ብዙ ምን ሰራቸው ብዙ ያቀርናቸው አሉ። ሞጬ ደሴት እንደምታዩት በአባያ ሐይቅ ላይ የምትገኝ ነው። አባያ ሐይቅ በአገራችን ውስጥ ካሉ ትላልቅ ሐይቆች ከሚባሉት ውስጥ ሁለተኛው ነው፣ ጣና ቀጥሎ ማለት ነው። በጋራ ተቀናጅተን ያው ለኢትዮጵያችን ብልጽግና የምንተጋ መሆኑን መግለጽ ፈልጋለሁ። አመሰግናለሁ።